ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። በጌትነቱ ዙፋን አስቀመጠው። መጽሐፈ ሄኖክ ምዕራፍ 17 ቁጥር 12 ላይ ያለ ቃል ነው። ውድ ምእመናን ኦርቶዶክሳውያን የተዋህዶ ልጆች እንኳን ለብርሃነ ዕርገቱ በሰላም በጤና አደረሰን አደረሳችሁ። ይህንን ቃል ነብዩ ሄኖክ ያስቀመጠልን በ17ኛው ምዕራፍ በ12ኛው ቁጥር ላይ ነው። እንግዲህ ሄኖክ ለክርስቶስ በመጽሐፉም ለዕርገቱ በመጽሐፉም ደግሞ እሱም በማረጉ ምሳሌ ሆኗል። ይህንንም ለክርስቶስ ለዛሬው ለዕርገቱ ምሳሌ አድርጎ አስቀመጠልን፣ ነገረን፣ ትንቢት አድርጎ ነገረን። ይህ ሳምንት ዘመነ ዕርገት ተብሎ ይከበራል ይጠራልም። መድኃኔ ዓለም ክርስቶስ 33 ዓመት ከ3 ወር ካስተማረ በኋላ ከተነሳ ከትንሳኤ ደግሞ በ40ኛው ቀን ያደረገው ዕርገቱ በ50ኛው ቀን ደግሞ ለሐዋርያት መንፈስ ቅዱስን የሚልክበት ነው። ካረገ በ10ኛው ከተነሳ በ50ኛው። ይህ ዛሬ ከተነሳ በ40ኛ ቀኑ ወደ ሰማይ ያረገበት ነው። ስለዚህ ነብዩ ሲነግረን ያን ቀዳማዊ ቃል ያመሰግኑታል፣ ከፍ ከፍም ያደርጉታል፣ በጥበብም ያከብሩታል፣ በነገርና በሕይወት ይራቀቃሉ። የመናፍስት ጌታም አስታራቂውን በጌትነቱ ዙፋን አስቀመጠው ብሎ ይናገራል። እንግዲህ ይሄ አስታራቂው ያለው ከአባቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱም ጋር መድኃኔ ዓለም ክርስቶስ አዳም ከፈጣሪው ጋር ተጣልቶ የነበረውን አስታርቆን እርሱ ታርቆን ወደ ሰማይ ያረገበት ስራውን ፈጽሞ ያረገበት ነው። በትንቢተ ነቢያት ሲነገር የቆየ ነው። መዝሙረኛው ዳዊት በመዝሙር 68 ቁጥር 18 ላይ አርገ እግዚአብሔር አረገ ውሳሪያም ፄዊዮ ከፄዋ አረገ ውስታሪያም ፄዊዮ ከፄዋ መልሰህ የተማረኩትን መልሰህ አረግ ብሎ ይናገራል። አርገ እግዚአብሔር በይባቤ በመዝሙር 47 ቁጥር 5 ላይም አርገ እግዚአብሔር በይባቤ እግዚአብሔር በእልልታ በምስጋና አረገ ብሎ ይናገራል። እንግዲህ ይህ ዕርገት ማለት መድኃኔ ዓለም ክርስቶስ ያረገው መለኮት በስጋ ያረገበት ነው። ስጋ በመለኮት በማኅፀነ ማርያም አረገ ብለን ተናግረናል። ይህ ደግሞ መለኮት በስጋ ያረገበት ነው። ለምን ካል መታየት የስጋ ገንዘብ ነው። መዳሰስ የስጋ ገንዘብ ነው። መጨበጥ መድከም ሁሉ የስጋ ገንዘብ ነው። ረቂቅነት፣ ምሉእነት፣ አለመወሰን፣ አለመጨበጥ ደግሞ የመለኮት ገንዘብ ነው። በመለኮት ገንዘብ በማኅፀነ ማርያም ስጋ ውሱንነቱን ሳይለቅ በጽንስ ጊዜ ከኪሩቤል ጀርባ ላይ ቅዱስ ቅዱስ ተብሎ ተመሰገነ። ለምን? በተዋህዶ አንድ አካል አንድ ባህሪ ስለሆነ ስጋ በረቂቅ መለኮት ውሱንነቱን ስጋ ሳይለቅ በረቂቅ ከኪሩቤል ጀርባ ላይ አረገ። ከስላሴ እንዳንዱ ሆነ፣ ተዋሃደ። መለኮት ደግሞ ዛሬ በስጋ መላእክት በእልልታ እየዘመሩለት እያመሰግኑት፣ ሐዋርያት ደግሞ እያዩት ሸቅበው እያዩት አረገ። ደመናም ተቀበለችው ይለናል ግብረ ሐዋርያት ምዕራፍ 1 ቁጥር 11 ላይ ወመጻ ምሩህ ደመና ወከለሎም። ነጫጭ የለበሱ መላእክት ሐዋርያትን ምን አላቸው? ዛሬ ሲያደርግ እንዳያችሁት ይመጣል ብለው ነገሯቸው። ይመጣል ዳግመኛ ታዩታላችሁ ብለው ነገሯቸው። የዚያን ጊዜም ደመና ምን አለ? መጣና ጋረዳቸው ብሎ ይነግረናል። የማርቆስ ወንጌልም ምዕራፍ 16 ቁጥር 19 ላይ ወእግዚእነሰ ኢየሱስ ክርስቶስ እምድረ ተናገሮሙ አርገ ውስተ ሰማያት ወነበረ በየማነ እግዚአብሔር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ከነገራቸው በኋላ ወደ ሰማይ አረገ፣ በአባቱ ቀኝም ተቀመጠ ብሎ ይነገራል። ይሄ ምንድነው? በአባቱ ቀኝ ተቀመጠ። ያረገው አረገ
ከዚህ በኋላ ምን የለም ሁሉ ነገር በስጋ ያደርገው የነበረው ማድረግ የለም። ለምን ካልን በስጋ ያደርጋቸው የነበሩት ምንድናቸው ካልን መራብ አለ፣ መጠማት አለ። ይህም በስጋ መራብ መጠማት እንኳን በፈቃዱ ቢሆንም ወለነሰ በኩር ይመዋአነ ወሎቱሰ በፈቃዱ ረሃብ፣ ጽም፣ ድካም እኛን በግዳችን ያሸንፈናል፣ እርሱን ግን በፈቃዱ ነው ብሎ ይነግረናል ሊቁ ሐዋርያው ቅዱስ ጳውሎስም እንግዲህስ በስጋ አናውቀውም ይለናል። በስጋ አናውቀውም፣ በስጋ አናውቀውም። እንግዲህስ በስጋ አናውቀውም ማለት እንደዚህ ቀደሙ ሲራብ ሲጠማ ራበይ ጠማኝ አጠጭኝ ሲል አናውቀውም። አባቴ ሆይ ፈቃድህ ከሆነስ ይቺ ጽዋ ከኔ ትለፍ ሲል አናውቀውም። ይህንን ለአራያ ለአብነት ያደረገው ቢሆንም ያደረገው በፈቃዱ ነው። በፈቃዱ በስጋ ያደረገው ነው። በባህር ላይ ሲሄድ ከመርከቡ ተኛ፣ ከመርከቡ ላይ ሆኖ ተኛ። የዚህን ጊዜ ሐዋርያት ቀሰቀሱት፣ ነቃ። መተኛት እንደ ሰውነቱ ነው። ከዚህን በኋላ ከነቃ በኋላ ደግሞ ባህሩን ገሰጸው፣ ባህሩን ጸጥ አደረገው። ባህሩን ጸጥ ማድረጉ ደግሞ እንደ አምላክነቱ ነው። እንደ አምላክነቱ ባህርን ጸጥ ማድረግ እንደ አምላክነቱ ነው። መተኛት ደግሞ እንደ ሰውነቱ ነው። ለጤሜዎስ ደግሞ ዓይን የለውም ነበር። ምራቁን እንትፍ አለና ወደ ምድር ጭቃ ቦካና በግንባሩ ላይ ቀባ። ምራቅ መጥፋት እንደ ሰውነቱ ነው፣ ለመለኮት ምራቅ የለውምና። ዓይንን መፍጠር ደግሞ ምራቅን መጥፋት እንደ ስጋ ነው፣ ለባህሪየ ስጋ ነው፣ እንደ ሰውነቱ ነው። ምራቅን መጥፋት እንደ ሰውነቱ ልብ በሉ። ዓይንን ምራቅን መጥፋት እንደ ሰውነቱ ነው። ምራቅን መጥፋት እንደ ሰውነቱ ነው። ዓይንን መፍጠር ደግሞ እንደ አምላክነቱ ነው። ስለዚህ እንዲህ ሲል አሁንም ዓይንን ሲፈጥርም በስጋ አናውቀውም፣ እንትፍ ሲልም በስጋ አናውቀውም። ዓይንን የፈጠረው እንደ መለኮቱ ቢሆንም ግብረ መለኮት ቢሆንም የመለኮት ስራ ቢሆንም መፍጠር የአምላክነት ቢሆንም ያደረገው ግን በመዋዕለ ሥጋዌው ነው፣ በተገለጠበት ዘመን ነው። እትፍ ማለቱ እንደ ሰውነቱ ቢሆንም ግን መለኮት የተለየው አይደለም። ዓይንን ሲፈጥርም ደግሞ ስጋ ቢሲ ያ የተዋሃደው ስጋ የተለየው አይደለም። በአንድ አካል በአንድ ባህሪ ምን አደረገ? ዓይንን ፈጠረ፣ ምራቅን እንትፍ አለ ማለት ነው በተአቅቦ እና ከዚህ በኋላ ግን እንዲህ ሲሆን አናየውም ብሎ ሐዋርያው ቅዱስ ጳውሎስ ይነግረናል። ስለዚህ አረገ። ማረጉ እንደምንድን ነው ስንል እንደ ሰውነቱ ነው። እንደ ሰውነቱ ለምን ማረጉ? ያረገው መለኮት ነው። በስጋ እየታየ መለኮት በስጋ አረገ። ሳይታይ መለኮት በእመቤታችን ማኅፀን ባደረ ጊዜ ከስጋዋ ስጋ ከነፍሷ ነፍስ በነሳ ጊዜ ስጋ በረቂቅ ሳይታይ ያረገ በመለኮት ገንዘብ። አሁን ደግሞ መለኮት በስጋ እየታየ መለኮት አረገ። ወንዘ ይባርኮሙ ተርሐቆሙ እየባረካቸውም እያዩት ራቃቸው ይለናል ቅዱስ ሉቃስ በምዕራፍ 24 ቁጥር 50 ላይ። ስለዚህ ወነበረ በየማነ እበዩ በሰማያት በግርማው ቀኝ ተቀመጠ፣ በግርማው ቀኝ በሰማያት ተቀመጠ ብሎ ሐዋርያው ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 1 ቁጥር 3 ላይ አስቀመጠልን። ወነበረ በየማነ እበዩ በሰማያት በግርማው ቀኝ ተቀመጠ። ለምን? በግርማው በጌትነቱ ተቀመጠ ብሎ ይነግረናል። ስለዚህ አርገ ውስተ ሰማያት ወነበረ በየማነ አቡሁ ሰለስቱ ምዕትም አርገ ውስተ ሰማያት ወነበረ በየማነ አቡሁ ወደ ሰማያት አረገ በአባቱ ቀኝም በክብር ተቀመጠ ብለው ይነግሩናል። ስለዚህ መድኃኔ ዓለም ክርስቶስ ከዚህ ዓለም እንዲያውም በመዋዕለ ሥጋዌውም ነግሯቸዋል። አታዩኝም እያለ ያስተምራቸው ነበር። ለምን? ከነሱ እንደሚርቅ እንደሚሰወር ሲነግራቸው ምን አላቸው? አታዩኝም፣ እንግዲህ አታዩኝም እያለ ይነግራቸው ያስተምራቸው ነበረ። መድኃኔ ዓለም ክርስቶስ የሰው ልጅ ለማዳን ወደዚህ ዓለም መጥቶ በስጋ
ከተገለጠ በኋላ የሰው ልጅ አድኖ አስተምህሮ ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት ፈውሶ በመቃብር ሙስና መቃብርን አጥፍቶ በሲኦል የነበሩትን ደግሞ ከእስራት ወደ ነጻነት ከጨለማ ወደ ብርሃን አውጥቶ ዛሬ ደግሞ ከመተላአልኩ ምድር እስህብ ኩሉ ሀቤ ከምድር ከፍ ከፍ እንዳልኩ ደግሞ ምን አደርጋለሁ ሁሉንም እስባለሁ። ወአርገ ከሚያለቡ እርገተ ጻድቃን የጻድቃንን እርገታቸውን ያሳይ ዘንድ አረገ እንዲል በህሊና ከሱ ጋር አድርገን አሁን በህሊና ከሱ ጋር ወደ ሰማይ ተነጥቀን ከእንግዲህ ደግሞ በመጽአት በስጋ የምናደርግበት መሆኑን ለማብሰር መድኃኔዓለም ክርስቶስ ምን አረገ አረገ። አባ ጊዮርጊስ ዘጋስጫ እንዲያውም ይሄንን ሲነግረን በመጽሐፈ ምስጢር በ28ኛው ምዕራፉ ላይ እንዲህ ይላል። ዳዊት ሆይ ናባክህን ከኛ ጋር እናመስግን፣ ለንጉሳችን ዘምሩ ዘምሩ ለአምላካችን ዘምሩ። አርገ እግዚአብሔር በይባቤ በእልልታ በምስጋና አረገ አረገ ውስታሪያም ጽያዊ ወከጽያዋ ምርኮን ማርከህ ወደ ሰማያት አረግ እያልክ አመስግን ና አብረን እናመስግን ብሎ ይናገራል። አብረን እናመስግን ናና እንዲህ ብለህ አመስግን። እዚያን ጊዜ ስታመሰግነው የነበረውን ዛና አብረን እናመስግን ብሎ ይናገራል። አብረን እናመስግን። ለምን ሲያርግ እያየነው ነውና ሐዋርያት እያዩት ነውና መሰንቆህን በገናህን ይዘህ ናና አመስግን ከሐዋርያት ጋር ብሎ ይናገራል። ነቢያትንም እንጠይቃቸው ሁሉንም እንጠይቃቸው ብሎ ይናገራል። ሁሉንም እንጠይቃቸው ብሎ ይናገራል። አዳም ሆይና ና ያ አምላክነትን ሽተህ ፈልገህ የወደክበት ያ የተመኘው አምላክነትህ ዛሬ ተረጋግጧልና ወደ ሰማይ አረገና ና አምላክነትህን አግኝተህ ወደ ሰማይ ማረግህ ደስ ይልህ ዘንድ ና አመስግን ብሎ ይናገራል። ለምን ከሱ ጋር በሰማያት ማመስገንን ወደ ሰማይ መውጣትን እናመስግን፣ ከሱ ጋር እናመስግን። ከኛ እንዳንዱ ሆነ ብሎ ሥላሴ የተናገረው ትንቢት ተፈጽሟልና አዳም ሆይ ደስ ይበል ንጉስ ሆይ መጨረሻም ደግሞ ይቤሎ እግዚእ ለእግዚእ ንበር በየማኔ ጌታዬን በቀኝ ተቀመጥ ይለዋል እያልክ ናና አመስግን ብሎ ይናገራል። ናና አመስግን ጌታዬን በቀኝ ተቀመጥ ይለዋል ብለህ ና አመስግን ብሎ ይናገራል። ለምን ማለት ነው? ጌታዬ አብ ጌታዬ ወልድን በቀኝ ተቀመጥ ይለዋል፣ በክብር ተቀመጥ ይለዋል። ለምን? እግዚአብሔር ወልድም ጌታው ነው፣ እግዚአብሔር አብም ጌታው ነው። ስለዚህ ጌታዬ አብ ጌታዬ ወልድን በቀኝ ተቀመጥ ብሎ ና ይለዋል፣ በቀኝ ተቀመጥ ይለዋል ብለህ አመሰገን። ታዲያ ያለ ወልድ በቀር ቅድመ ዓለም ከአብ የተወለደ ጌታዬ ልጁ ጌታዬን በቀኝ ተቀመጥ ይለዋል ያልከው እግዚአብሔር አብ እግዚአብሔር ወልድን ቅድመ ዓለም ከወለደው በኋላም ደግሞ ከሴት ልጅህ ከባህሪህ ተወለደ። የአብ ልጅ የድንግል ልጅ ነው፣ የድንግል ልጅ የአብ ልጅ ነው። ጌታህን ልጅህን ከሴት ልጅ የተወለደውን በቀኝ ተቀመጥ ካለው ውጭ ሌላ ልጅ አለውን? ወይንስ ሌላ በቀኝ ተቀመጥ የሚል አለን? የለም። ከእርሱ ጋር የነበረ ቅድመ ዓለም ከሱ ጋር የነበረ ዛሬም ከሱ ጋር ያለ ዛሬ ምን አለው? ና በቀኝ ተቀመጥ አለው። ይሄንኛውንም ደግሞ ሲተረጉም ይዋል ስለ ስጋ እንግድነት ነው ብሎ ይናገራል። በጽንስ የነበረውን አስቀድሞ መናገር ስለሆነ ለምን ከሰማያት ከወረደው በስተቀር ወደ ሰማይ ያደረገ የወጣ የለም ይለናል መድኃኔዓለም ክርስቶስ። ዮሐንስ ሲጽፍልን ከሰማይ ከወጣው በስተቀር ወደ ሰማይ ያደረገ የለም፣ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ብሎ ሲነገረን ምን ማለት ነው? ከሰማይ የወረደ ማን ነው? እግዚአብሔር ቃል ነው። ወደ ሰማይ ያደረገውስ እግዚአብሔር ቃል ነው። ስጋን የተዋሃደ እግዚአብሔር ቃል ነው። ስለዚህ በቀኝ ተቀመጥ ያለው ያ ቅድመ ዓለም ያልነበረ ስጋ ነው ያልተዋሃደው። ቅድመ ዓለም
እግዚአብሔር ቃል ስጋን አልተዋሃደም። ስጋን የተዋሃደው ድህረ ዓለም ነው። ዓለም ከተፈጠረ አዳም ከወደቀ ከ5500 ዘመን በኋላ ነው። ስለዚህ በማህፀን የነበረውን ሲናገር በማህፀን የተፈጸመው ሲናገር ጌታዬን በቀኝ ተቀመጥ አለው ብሎ ይናገራል። ተቀመጥ አለው። ይህንኛውም ደግሞ አባ ጊዮርጊስ ዘጋስጫ ይደግመዋል፣ እንዲህ ይለዋል። ድንግል ማርያም በቅፏ ታቀፈችው ማንን? እግዚአብሔር ወልድን። አብም ደግሞ በክብር በየማኑ በእቅፉ አስቀመጠው። ድንግል ማርያም በጀርባዋ አዘለችው፣ አዝራውም ተሰደደች። ኪሩቤል መላእክት ደግሞ በጀርባቸው በዙፋናቸው ላይ ተሸክመውት ምን አሉት? ቅዱስ 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 ብለው አመሰገኑት። ለምን? ፈጣሪያቸው ነውና። ድንግል ማርያም ፈጣሪዋን በጀርባዋ አዘለችው፣ በክንዷም ታቀፈችው። ኪሩቤልም ደግሞ በጀርባቸው ዙፋናቸውን ተሸክመው ምን አሉት? ቅዱስ ቅዱስ ብለው አመሰገኑት ብሎ ይናገራል። አመሰገኑት። ለምን? ድንግል ማርያም የታቀፈችው በኪሩቤል ጀርባ ላይ ያለው ነው። በኪሩቤል ጀርባ ላይ ያለው ድንግል ማርያም የታቀፈችው ነው። ዛሬ ያረገው በኪሩቤል ጀርባ ላይ ያለው ነው። በኪሩቤል ጀርባ ላይ ያለው ዛሬ ያረገው ነው። ስለዚህ ምን አለ? በጌትነቱ ዙፋን አስቀመጠው ወደ ሰማያት። በዚህ ዓለም መመላለስ፣ መድከም፣ መራብ፣ መጠማት ምን አለ? ከዚህ ዓለም ወደ ሰማይ አረገና በጌትነቱ ዙፋን አስቀመጠው ብሎ ነቢዩ ሄኖክ በመጽሐፈ ሄኖክ ምዕራፍ 17 ቁጥር 12 ላይ አስቀመጠልን።